ሰላም እንዴት ናችሁ? ውድና የተከበራችሁ የቲጂቪ ዩቲዩብ ቻናል ተከታዮች እንዴት ናችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁት በአስራዎቹ እድሜ ላይ የነበራችሁን ቆዳችሁን እንዴት መልሳችሁ ማግኘት እንደምትችሉ ወይ ደግሞ ቆዳችሁን እንዴት ማደስ እንደምትችሉ የሚያሳይ ነው። የተሸበሸበ ቆዳ ግንባራችሁ ላይ እንዲሁም አይናችሁ ስር እንዲሁም ደግሞ ስትስቁ አፋችሁ አካባቢ ላይ መስመር እየወጣ ቆዳችሁ እየጠቆረ እንዲሁም ደግሞ ቆዳችሁ እየደረቀ ለተቸገራችሁ ለዚህ ሁሉ መፍትሄ ይሄ ነው ማለት ነው። ይሄ ቅባት ለዚህ ሁሉ ችግር መፍትሄ ነው ማለት ነው። እንዲሁም ደግሞ የቆዳ ድርቀት ሲያጋጥመን ወይ ደግሞ ቆዳችን ሲደርቅ ፊታችንም ሊሆን ይችላል ሙሉ ሰውነታችን ሲደርቅ ምንድነው የሚሆነው? መሰነጣጠቅ ይጀምራል፣ እንዲሁም መሸብሸብ ይጀምራል። ከእድሜያችን ቀድሞ ቆዳችን ያረጃል ማለት ነው። ቆዳችን ሲደርቅ ምን ጊዜም ቢሆን ቶሎ የመሸብሸብ እድል ያጋጥመዋል። እኛ ሳናድግ ወይ ደግሞ እኛ እድሜያችን ሳይሄድ ግን ልክ እንደ አረጀ ሰው ሊያስመስለን ይችላል። ፊታችንን ይሸበሸባል፣ እንዲሁም ደግሞ በቃ ጉስቁል ያደርጓል ማለት ነው። ቆዳችን እንዳይደርቅ ሁሌም ሞይስቸራይዝ ማድረግ አለብን፣ ቆዳችንን መመገብ አለብን ማለት ነው። እንዲሁም የሳሳ ቆዳን የሚያስወፍር በጣም ለቆዳችን ተስማሚ የሆነ ለሁሉም አይነት ቆዳ የሚሆን ለህፃናትም ለአዋቂም የሚሆን በተፈጥሯዊ መንገድ የተዘጋጀ ነው። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሴክሽን ላይ ጻፉልኝ። እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ በኮሜንት ላይ ጻፉልኝ። በመጀመሪያ እንግዲህ የሚያስፈልገን ካሮት ነው። ንጹህ ካሮት መጀመሪያ ካሮታችንን ጽድት አድርገን እናጥበውና ከላይ የተበላሸ ወይም ደግሞ ጥቁር ነጥብጣብ ካለ ብቻ እሱ ቦታ ልጠን እናነሳዋለን። ነገር ግን ሙሉ በሙሉ አትላጡት፣ ምክንያቱም ንጹህ ከሆነ አትላጡት። ቆዳው ላይ ራሱ ጠቃሚ የሆነ ቪታሚን ስላለ ማለት ነው። ከዛ በዚህ መልኩ ፈቀፈቀዋለን። የተጠቀምኩት 2 ካሮት ነው። እናንተ ትናንሹ ካሮት ከሆነ 4-5 መጠቀም ትችላላችሁ፣ እንደምታዘጋጁት የዘይት ወይም ደግሞ የቅባታችሁ መጠን ማለት ነው። እንደምታዩት በዚህ መልኩ እንግዲህ ካሮቱን ፈቅፍቄዋለሁ። በትልቁ በኩል ነው፣ በቀጫጭኑ ሳይሆን በትልቁ በቀዳዳ ነው የፈቀፈኩት ማለት ነው። ይሄን ይመስላል። ከዛ እሱን ድስት ላይ ጨምራለሁ፣ እሳት ላይ ለመጣድ ወይ መጥበሻ ወይ ደግሞ ድስት። ነገር ግን ለዚህ ቅባት ለገላችሁ ለጸጉራችሁ የምታዘጋጁትን ድስት ለይታችሁ ማስቀመጥ ይኖርባችኋል፣ የምግብ ሽታ ቅመማ ቅመም እንዳይኖረው ማለት ነው። በቀጠን የሚያስፈልገን የኮኮናት ቅባት ነው። እኔ የምጠቀመው በኮኮናት ቅባት ነው ዛሬ የማዘጋጀው። ከዚህ በፊት በኦሊቭ ኦይል ነው የማዘጋጀው፣ ዛሬ ደግሞ በኮኮናት ቅባት ነው ማለት ነው። እናንተ ነገር ግን በሚስማማችሁ ቅባት ማዘጋጀት ትችላላችሁ። ኦርጋኒክ የሆነ ምንም አይነት ቅልቅል የሌለው ንጹህ የኮኮናት ቅባት ወይ ደግሞ በኦሊቭ ኦይል ወይ ደግሞ በወይራ ቅባት ማለት ነው ማዘጋጀት ይቻላል። እና ምንድነው የምናደርገው? እሳታችንን ግን በጣም ቀንሰን ለስለስ ባለ እሳት ላይ ለ50 ደቂቃ ወይ ደግሞ ለ45 ደቂቃ ማቆየት ይኖርብናል። ነገር ግን እሳቱ በጣም ሀይ መሆን የለበትም ማለት ነው። ቀስ በቀስ ጥቅሙ ይወጣል ማለት ነው። እሳታችሁ ላይ ጥዳችሁ ከስር እንዳይዝባችሁ እያማሰላችሁ በየመሃሉ ማለት ነው እያማሰላችሁ መጠበቅ ነው ማለት ነው። እሳት ላይ የሚቆይበትን ሰዓታችሁን ወይም ደግሞ ደቂቃችሁን መያዝ ይኖርባችኋል። ቀስ በቀስ አሁን እዚህ ጋር ካሮቱ እንደዚህ ሞልቶ መታየት ቀስ በቀስ ጥቅሙ ከውስጡ እየወጣ ወደ ቅባቱ እየወጣ ሲመጣ ምንድነው የሚሆነው? ሙሽሽ እያለ ይሄዳል ማለት ነው። እዚህ ጋር የቅባቱ መጠን እንደ ፍላጎታችሁ ነው ማለት ነው። ብዙ ማዘጋጀት ከፈለጋችሁ ትንሽ ማዘጋጀት ከፈለጋችሁ 1 ኩብ የሚሆን የኮኮናት ቅባት ነው የተጠቀምኩት። ከዛ እንግዲህ እንደዚህ ያማሰልን እንቆያለን። ቀስ በቀስ ዘይቱ ማለት የካሮቱ ጥቅም ወደ ዘይቱ እየወጣ ሲመጣ ካሮቱ አሁን እንደዚህ ሞልቶ የምታዩት ቀስ በቀስ እየወረደ ይሄዳል ማለት ነው። እዚህ ጋር እንደምታዩት ቅድም ሞልቶ የነበረው ይኸው ሙሽሽ እያለ ቀስ እያለ ወደ ታች እየወረደ ይሄዳል። ዘይቱ ደግሞ ወደ ላይ ይመጣል ማለት ነው። ታዲያ ለ45 ደቂቃ በዚህ መልኩ እናቆያለን ማለት ነው። ይሄ ቅባት ምንም አይነት ኬሚካል ስለሌለው እንዲሁም ደግሞ ምንም ጎጂ የሆነ ነገር ስለሌለው በቤት ውስጥ እንደዚህ በተፈጥሯዊ መንገድ የተዘጋጀ ስለሆነ ምንም ያስፈራችሁ ነገር የለም። ለህፃናትም ለአዋቂም መሆን ይችላል። በተለይ በዚህ በብርድ ሰዓት አሁን ክረምት ነው፣ በጣም ነው ሰውነታችን የሚደርቀው፣ ቆዳችን በጣም ይደርቃል፣ ይሰነጣጠቃል። ስለዚህ እንደዚህ አይነት ቅባት ቤታችሁ ውስጥ አዘጋጅታችሁ ቆዳችሁ ሞይስቸራይዝ ማድረግ አለባችሁ፣ ቆዳችሁን መንከባከብ አለባችሁ። ፊታችሁ በድርቀት የተነሳ ቆዳችሁ ሊጎዳ ይችላል፣ ፊታችሁ ሊበላሽ ይችላል። ሙሉ ሰውነታችሁ በብርድ የተነሳ እጃችሁ፣ እግራችሁ በዛ በብርድ የተነሳ የቆዳ ድርቀት፣ የቆዳ መሰነጣጠቅ ብዙ ነገሮች ሊፈጠሩ ይችላሉ። ስለዚህ ራሳችሁን መንከባከብ አለባችሁ። እንደዚህ በቀላሉ ቤታችሁ ውስጥ ምንም ነገር ወጪ ሳታወጡ እንግዲህ ዘይቱን ብቻ ገዝታችሁ ወይም በኦሊቭ ኦይልም ማዘጋጀት ትችላላችሁ።
እንግዲህ እንዳያችሁት ዘይቱ ከላይ አጥሎ ወጥቷል። ካሮቱ ደግሞ ወደታች ወርዷል። በቃ በዚህ መልኩ ለ45 ደቂቃ ቆይቻለሁ። እሳቱንም ደግሞ በጣም ሚዲየም ላይ ነው አይታችሁ ከሆነ እና በዛ መልኩ ነው ያዘጋጀሁት ለ45 ደቂቃ። ከዛ ልክ ከለሩ እንደዚህ ኦሬንጅ ከለር ሲሆን የብርቱካን ከለር ሲይዝ ማለት ነው። ልክ እንደዚህ ቅድም የኮኮናቱን ቅባት አይታችኋል። ስጨምር ነጭ ነው፣ ኖርማል ነው አይደለ? ልክ ውሃ ነው የሚመስለው። ነገር ግን ከ45 ደቂቃ በኋላ እንደዚህ የካሮቱን ጥቅም ሙሉ ለሙሉ ወስዶ ይሄ ነው እንግዲህ ውጤቱ ማለት ነው። ከዛም በዚህ መልኩ በትኩሱ አጥሏለው ሙሉ በሙሉ ቅባቱ እንዲወጣልኝ ማለት ነው። ከዛን እንግዲህ እንደምታዩት ይህን ይመስላል። አያችሁት? የኦሬንጅ ከለር ወይም የብርቱካን ከለር ሆኖ ወጥቷል ማለት ነው። ይሄ ማለት ካሮቱ ላይ ያለውን ሙሉ በሙሉ ጥቅሙ ወደ ዘይቱ ወይም ወደ ቅባቱ ወጥቶልናል ማለት ነው። ልነግራችሁ አልችልም። እኔ ካሮት ብዙ ጊዜ አዘጋጃለሁ። የካሮት ቅባት ከዚህ በፊትም ቪዲዮ ሰርች ይላችኋለሁ ያላያችሁ። የካሮት ቅባት ለጸጉርም ለቆዳም ከዚህ በፊት ሰርቻለሁ። በቅርንፉድ ምናምን ሰርቻለሁ። እንዲሁም የካሮት ክሬምም ሰርቻለሁ። ያላያችሁ ገብታችሁ እዩ። በጣም ካሮት ለቆዳችን በጣም ወሳኝ ነገር ነው። በጣም ብዙ አይነት ለሰውነታችን ለቆዳችን በጣም ብዙ ጠቃሚ የሆኑ ቪታሚኖች ያሉት ናቸው። እንዲሁም ደግሞ ለቆዳችን መሸብሸብ በጣም ዋነኛ ሚና የሚጫወት ነው። የቆዳ መሸብሸብን ለማስወገድ እንዲሁም የጠቆረ ቆዳን ለማንጣት ወይም ለማቅላት በጣም የካሮት ቅባት ይመከራል። ከዛን እንግዲህ እዚህ ጋር እንደምታዩት እኔ የምጠቀመው በብልቃጥ ላይ ጨምሬ ነው። ነገር ግን በኮኮናት ቅባት ነው ያዘጋጀሁት። እንደሚታወቀው የኮኮናት ቅባት ደግሞ ይረጋል ቅዝቃዜ ቦታ ላይ ሲሆን ማለት ነው። እንደዛ ሲረጋባችሁ ማድረግ ያለባችሁ ልክ ልትጠቀሙ ስትሉ የትንሽ ለብ ያለ ትንሽ ሞቅ ያለ ውሃ ላይ ማስቀመጥ ነው ከነብልቃጡ፣ ወይ ደግሞ ፀሐይ ላይ አድርጋችሁ ለ5 ደቂቃ ወዲያው ነው የሚቀልጠው። እሱ ችግር የለውም። ከዛን እንግዲህ ኮኮናቱ እንዲሁ ባዶ ራሱ ብትጠቀሙ ፊታችሁ ላይ ያለውን ቆሻሻ የሞተውን የቆዳ ሴል እንዳለ ያስወግድላችኋል። ፊታችሁ ላይ የኮኮናቱን ቅባት ራሱ ብቻውን ምንም ነገር ሳጨምሩበት ብትጠቀሙ ራሱ በጣም ቆንጆ ነው ለቆዳ ማለት ነው። ፊታችሁ ላይ ያለውን የሞተ የቆዳ ሴል ያስወግዳል ተቀብታችሁ ማሳጅ ስታደርጉ። እና እኔ ያዘጋጀሁትም አንድ በኮኮናት ለዛ ነው እና በኦሊቭ ኦይልም ማዘጋጀት ትችላላችሁ። በስተመጨረሻ እንግዲህ እንደምትመለከቱት ይሄን ይመስላል። አጠቃቀሙ ደግሞ ምንድነው? ገላችሁን ከታጠባችሁ በኋላ ፊታችሁን ከታጠባችሁ በኋላ ቀን አይመከርም ለፊት ማለት ነው። ለሰውነታችሁ ችግር የለውም። የሚሸፍን ልብስ ስለምትለብሱ ፀሐይ ስለማያገኘው ምንም ችግር የለውም። ነገር ግን ለፊታችሁ ማታ ነው መጠቀም ያለባችሁ። ከመተኛታችሁ በፊት ፊታችሁን በሳሙና ጽድት አድርጋችሁ ታጥባችሁ ይሄንን በመቀባት ማሳጅ ማድረግ ነው ፊታችሁ ማለት ነው። ለገላችሁ ደግሞ ገላችሁን በታጠባችሁ ቁጥር ገላችሁን እየተቀባችሁ ማሳጅ ማድረግ ሙሉ ሰው። የኮኮናቱ ቅባት ሽታው መዓዛው ደስ የማይላችሁ ከሆነ ደግሞ ኮኮናቱን ካዘጋጃችሁ በኋላ ቅባቱን ከላይ የምትፈልጉትን መዓዛ ያለው የብርቱካን ሊሆን ይችላል፣ ላቨንደር የተለያየ ኢሴንታል ኦይሎች አሉ መዓዛን የሚቀይሩ ማለት ነው። እነሱን 5 ጠብታ ወይ 2 ጠብታ የሚሆን ጨምሩና ሽታውን ይቀይርላችኋል ማለት ነው። እና ደግሞ ሌላ ደግሞ ያልነገርኳችሁ ቪታሚን ካላችሁ 2 ፍሬ ጨምሩ። ከሌላችሁ ግን እንደዚህ መጠቀም ትችላላችሁ። ነገር ግን እኔ ቪታሚን ቤት ውስጥ አልነበረኝም፣ ጨርሻለሁ። ከዚህ በፊት ሳዘጋጅ ቪታሚን ጨምርበታለሁ የበለጠ ሞር ጥቅሙ እንዲጨምር ነው ማለት ነው። ከሌላችሁ ግን ይሄ ራሱ ብዙ ጠቃሚ ይሆናል ለቆዳችን የሚጠቅም ቪታሚን ስላለው ያን ያህል የግድ አይደለም ማለት ነው። ካላችሁ ግን ቪታሚን ኤ ካላችሁ 1-2 ፍሬ ጨምሩ ማለት ነው። በጣም ቆንጆ ያደርጓል የበለጠ። እና እኔ ስለሌለኝ ነው ያልጨመርኩት ማለት ነው። እንግዲህ ይሄን የመሰለ ቆንጆ በተፈጥሯዊ መንገድ የተዘጋጀ ምንም አይነት ጎጂ ነገር የሌለው የቆዳ ማንጫ ቅባት ይህን ይመስላል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻናሌ አዲስ የሆናችሁ ወይ ደግሞ ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉ፣ ቤተሰብ ሆኖ እንዲሁም ደግሞ ላይክ በማድረግ አበረታቱኝ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሆኖልኝ፣ ባይ ባይ።